ዛሬ ደግሞ ከኛ ጋር በሚኖራችሁ የ6 ወር ቆይታ ውስጥ ምን እንደሚደረግ እነግራችኋለሁ። በሎዛ በሚኖራችሁ የመጀመሪያ ቆይታ እንግዲህ በዶክተሮች በሚታዘዙ የላቦራቶሪ ውጤቶችና ባለባችሁ የጤና እክል መሰረት የግል የምግብ እቅድ እንደሚዘጋጅ ነግረናችኋል። የምትወስዱትን መድኃኒት በተመለከተ ደግሞ መድኃኒቱ የተጀመረው እዚሁ ማዕከላችን ባሉ ዶክተሮች ከሆነ በራሳቸው አስፈላጊውን ማሻሻያ ሲደረግ፣ ክትትላችሁ ሌላ ቦታ የሆናችሁ ታካሚዎቻችን ደግሞ ባሳያችሁት ለውጥ መሰረት አስፈላጊውን ማሻሻያ እንዲደረግ ከሚከታተላችሁ ዶክተር ጋር የምትወያዩ ይሆናል። ለ6 ወር ያህል በየወሩ ወደኛ ማዕከል ስትመጡ የተሰጣችሁ የምግብ እቅድ ስኬታማነት በክብደት መጠናችሁ፣ በላቦራቶሪ ውጤቶች እንዲሁም በአጠቃላይ በሚሰማችሁ የጤና ሁኔታ ግምገማ ይደረግበታል። ከዛም በሱ መሰረት የስነ ምግብ ባለሙያው በዚህ የስነ ምግብ እቅድ ላይ ማሻሻያ ያደርግበታል። ለስኳር፣ ደም ግፊት፣ ኮሌስትሮል፣ የጉበት ላይ ስብ ክምችት እንዲሁም ክብደት ለመጨመር ወይ ለመቀነስ እናም ለመሳሰሉት ተላላፊ ላልሆኑ በሽታዎች አገልግሎት ለማግኘት ከስር ባሉ ስልክ ቁጥሮች በመደወል ቀጠሮ ማስያዝ ትችላላችሁ። ኑ በምግብ እናክመው።